በቤት ልኖር ፍቀድልኝ፣ እግሬን እንቅፋት አንስጥም። ተስፋ ስቆርጥ አለሁኝ ብለህ ሲደክመኝማ በርትተህ በቤት ልኖር ፍቀድልኝ፣ እግሬን እንቅፋት አንስተህ በቤት ልኖር ፍቀድልኝ፣ እግሬን እንቅፋት አንስተህ ተስፋ ስቆርጥ አለሁኝ ብለህ ሲደክመኝማ በርትተህ ፊት ካልኖርኩኝ ልቤ ይዝላል፣ የሚገድለኝ ይሰለጥናል። በጥላ ልረፍ አምላኬ ፍቀድ፣ ወድቄ እንዳልቀር እኔ ከመንገድ በጥላ ልረፍ አምላኬ ፍቀድ፣ ወድቄ እንዳልቀር እኔ ከመንገድ በቤት ልኖር ፍቀድልኝ፣ እግሬን እንቅፋት አንስተህ በቤት ልኖር ፍቀድልኝ፣ እግሬን እንቅፋት አንስተህ ተስፋ ስቆርጥ አለሁኝ ብለህ ሲደክመኝማ በርትተህ ወዳልጸናው ሰው ዓይኔ ተተክሎ እንዳልጠፋብህ ልቤ ኮብልሎ የበረቱትን እንዳስብ እርዳኝ፣ ዋዛ ሳበዛ ሞት እንዳይነጥቀኝ። የበረቱትን እንዳስብ እርዳኝ፣ ዋዛ ሳበዛ ሞት እንዳይነጥቀኝ። በቤት ልኖር በቤት ልኖር ፍቀድልኝ፣ እግሬን እንቅፋት አንስተህ በቤት ልኖር ፍቀድልኝ፣ የእግሬን እንቅፋት አንስተህ ተስፋ ስቆርጥ አለሁኝ ብለህ ሲደክመኝማ በርትተህ ትናንት ኖረው ዛሬ የታጡ ከሕይወት መንገድ ትተው የወጡ ዓይኔ ስላየች ብርቱ ፈተና መስርተኝ ጌታ በሕይወት ጎዳና። ዓይኔ ስላየች ብርቱ ፈተና መስርተኝ ጌታ በሕይወት ጎዳና። በቤት ልኖር ፍቀድልኝ፣ የእግሬን እንቅፋት አንስተህ በቤት ልኖር ፍቀድልኝ፣ የእግሬን እንቅፋት አንስተህ ተስፋ ስቆርጥ አለሁኝ ብለህ ሲደክመኝማ በርትተህ በቤት ልኖር ፍቀድ
አንስተን ተስፋ ስቆርጥ አለሁኝ ብለህ ሲደክመኝማ በርትተህ እግዚአብሔርን ባርኪ አጥንቶቼም ሁሉ አጥንቶቼም ሁሉ አጥንቶቼም ሁሉ የተቀደሰ ስሙን በደስታ ዘምሬ በአዲስ ምስጋና ጸጥታና ሰላም አድሮሻልና መሰንቆውን አንሺ ቅኔ ተቀኝለት ለውጦሻልና በደስታ ዘይት ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼም ሁሉ አጥንቶቼም ሁሉ አጥንቶቼም ሁሉ የተቀደሰ ስሙ ሐሴትን አድርጌ ነፍሴ በእግዚአብሔር ይሰጥሻልና በክብር ላይ ክብር ደሰቶች ሲያወሩ ጽድቁን ሲወያዩ በደስታ መንፈስ ስለ ስሉስ ቅዱስ ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼም ሁሉ አጥንቶቼም ሁሉ አጥንቶቼም ሁሉ የተቀደሰ ስሙ ሰማያት ሲያወሩ ጽድቁን ሲወያዩ ሲጠራ አድምጪ ቀላዩን ቀላዩን ደመናው ጭጋጉ በዙሪያው ከቦ
ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ። አጥንቶችም ሁሉ አጥንቶችም ሁሉ አጥንቶችም ሁሉ የተቀደሰ ስሙ መብረቅም ይሰማል ሰማዩን ሰንጥቆ ምስጋናውን ሊያቀርብ ጊዜውን ጠብቆ በፊቱ ይነዳል እሳትም በግርማው ምድርና ነጎድጓዱን ሰማሁ። ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ። አጥንቶችም ሁሉ አጥንቶችም ሁሉ አጥንቶችም ሁሉ የተቀደሰ ስሙ ነው። ሁላችሁ ከዳር እስከ ዳር ያላችሁት ድገሙት እስኪ። ይቅርታን የሚያደርግ እግዚአብሔር ነው። እግዚአብሔር ይቅርታን የሚያደርግ ነው። በመዝሙር 102 በቅንፍ 103 ከቁጥር 6 ላይ ይህን ቃል ታገኙታላችሁ። የትምህርታችን መሰረታዊ ዓላማ ምን ይመስላል ስንል የእግዚአብሔርን ይቅርታ፣ የእግዚአብሔርን ቸርነት፣ የእግዚአብሔርን የዋህነት፣ እግዚአብሔር ለልጆቹ ያለውን ይቅርታ ተገንዝበንና አውቀን እኛ እርስ በርሳችን ይቅር ተባብለን የይቅርታ ሰዎች ሆነን ከቂም፣ ከተንኮል፣ ከክፋት፣ ከምቀኝነት ርቀን በይቅርታ እንድንኖር የይቅርታ ሰዎች እንድንሆን የሚያመለክት ቃል። ባጭሩ ይቅርታን በተመለከተ ስለ ይቅርታ እንማማራለን። ይህ ቃል የተመረጠበት ዋናው ምክንያት ነገ ሰኞ ስንት ቀን ነው የሚመናል? ስንት ቀን ነው? 9 ቀን። 9 ቀን ማን ነው? ማን ይገባል? ማን ነው? ማን እንጀምራለን? እግዚአብሔር ይፈቅድ ለትልቁ ለአብይ ጾም ለወርሃ ጾም ለጾመ ኢየሱስ እንደርሳለን። አሁን ዋዜማው ላይ ያለን ከነገ ጀምሮ በመላው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘወረደ በሚል የመጀመሪያው ሳምንት ይጀምራል። ስለዚህ ይህንን ጾም ከመጀመራችን ወደ ጾሙ ከመግባታችን በፊት ምንም ድርድር የማንሰጠው ዋናው አብይ ጾም እስከ ጾሙ ድረስ ትልቁ ጾም ነውና ይቅር ተባብለን በይቅርታ ካሁኑ ጾማችንን፣ ስግደታችንን፣ ልመናችንን እግዚአብሔር እንዲሰማንና የእያንዳንዳችን ሕይወት እንዲያስተካክልልን ጾማችንን በንጹህ ልቦና ለመጀመር ምን ያስፈልጋል ሲባል ይቅርታ ያስፈልጋል። ይቅርታ ምንድን ነው የሚለውን ከመጽሐፍ ቅዱስ ከብሉይ ከአዲስ እያመሰጠን እንማማራለን። እግዚአብሔር ከሁላችን ጋር ይሁን። የሊቃውንቱን ጉባኤ የባረከ ቅዱስ አምላካችን እኛን ጉባኤያችን ይባርክልን። ድንግል ማርያም በመካከላችን ትኩና ትምራን። ይቅርታን የሚያደርግ እግዚአብሔር ነው አለ ነቢየ እግዚአብሔር ቅዱስ ዳዊት አባታችን የእስራኤል ንጉሥ በነፍሱም በስጋውም ፈጣሪውን ያከበረ ታላቅ ሰው ነው። እግዚአብሔር እንደ ልብ ያለው ሰው ነው። ብዙ የእግዚአብሔር ባለሟሎች የእግዚአብሔር ወዳጆች በእውነት ሕይወታቸው የተባረከላቸው ከእግዚአብሔር ጋር ቀጥታ ግንኙነት ያላቸው ታላላቅ ቅዱሳን አሉ። እንደ ልቤ የተባለ ግን ቅዱስ ዳዊት ብቻ ነው።
መዝሙረኛው ዳዊት ዘማሪው ምን አለ? ይቅርታን የሚያደርግ እግዚአብሔር ነው። እግዚአብሔር የይቅርታ አምላክ ነው። እግዚአብሔር የይቅርታ አባት ነው። ብንበድል ብናጠፋ እግዚአብሔር እንደ ኃጢአታችን እንደ ጥፋታችን ፈጽሞ አያጠፋንም። ለምን? ታጋሽ አምላክ ነው። የሚጨክን አምላክ አለ። ሩህሩህ አምላክ ነው። ሩህሩህነቱ በቃል ተነግሮ አያልቅም። ለቸርነቱ፣ ለምሕረቱ፣ ለይቅርታው ወሰን ገደብ የለውም። እግዚአብሔር ይቅርታን የሚያደርግ አምላክ ነው አለ። እዛ ቀጥሎ ወይፈት ለኩሉ ግፉዓን፣ ለተበደሉት ለተገፉት የሚፈርድላቸው እርሱ ነው። ማን? ይቅርታን የሚያደርገው አምላክ። ለተገፉት ጊዜ ለጣላቸው፣ ቀን ለጣላቸው፣ ዓለም ፊቷን ላዞረችባቸው የሚፈርድላቸው እግዚአብሔር ነው። እውነት ነው። ቤታቸውን ዘግተው የሚያለቅሱ አሉ። ምንም ዘመድ ወገን የሌላቸው፣ የሚጮሁለት ያጡ፣ አማራጭ የሌላቸው፣ እግዚአብሔርን ብቻ ተስፋ አድርገው የሚያለቅሱ አሉ። ለእነዚህ የሚፈርድላቸው ማነው አለ? ይመናል። ማነው አለ? ማነው አለ? እግዚአብሔር ነው። ተገፋን የምትሉ፣ ተበደልን የምትሉ፣ ችግር ደረሰብን የምትሉ እግዚአብሔር ከጎናችሁ መሆኑን እወቁ። ለድሃ የሚቆም ብቸኛው አምላክ እግዚአብሔር፣ ለድሃ የሚቆም ለድሃ የሚፈርድ። አንተ ሀብታም ነህ፣ አንተ ጅማ ነህ፣ አንተ የተማርክ ነህ፣ አንተ ያልተማርክ ነህ፣ አንተ ስልጣን አለ፣ አንተ ስልጣን የለም የማይ ሁላችን እኩል የሚያይ እግዚአብሔር ብቻ ነው። ክርስቲያን ዓለምን ታውቃታላችሁ። በዓለም ላይ ሁላችን እኩል አለ። አንዱ ከፍ ያለ ነው፣ አንዱ ዝቅ ያለ ነው። አንዱ ፎቅ ላይ ያድራል፣ አንዱ በረንዳ ላይ ወድቆ ያድራል። አንዱ እያማረጠ ይበላል፣ አንዱ ደግሞ ለዕለት እንኳን የሚቀርሰው እግዚአብሔር ተስፋ አድርጎ ይኖራል። ለእነዚህ ሁሉ የሚፈርድላቸው እግዚአብሔር ነው። ቁጥር 8 ላይ ነው ሰላችሁ መሐሪ ወመስተሳይ እግዚአብሔር፣ እግዚአብሔር ቸር ነው አለ። በውስጥ የሚመራ ወዳችሁ እግዚአብሔር ነው፣ ቸር ነው፣ ቸር ነው እግዚአብሔር። እንደ እግዚአብሔር ማን ቸር አለ? እስኪ ገሌ እኮ ቸር ነው የምንለው በየሰፈራችን ይኖራል። እንደ እግዚአብሔር ግን ቸር ነው። ይሄን ሁሉ ግፈኛ፣ ይሄን ሁሉ በደለኛ፣ ይሄን ሁሉ ኃጢአተኛ ችሎ የሚኖር አምላክ። በእውነት ክርስቲያኖች የእግዚአብሔር ትከሻ የምን አይነት ትከሻ ነው? ይሄን ሁሉ ችሎ የሚኖር እግዚአብሔር ባይሆን ግን በእውነት እኛ ሰዎች ስንባል ምንቻለን? እስኪ ወገኖች፣ እህቶች፣ ወንድሞች እስኪ አስቡት። በቀጥታም በተዘዋዋሪ በቀንም በጨለማ የሚሰራውን ኃጢአት እስኪ አስቡት። በየመጠጤቱ የሚሰራው በደል፣ በየአልጋ ቤቱ የሚሰራው በደል፣ በየግሮሰሪው የሚፈጸመውን መጥፎ ጉዳይ በጆሮ ለመስማት በዓይን ለማየት የሚከብድ ይህም ሁሉ ችሎ የሚኖር እኮ እግዚአብሔር ነው። ይመናል። እግዚአብሔር እኮ ቸር ነው። ስናጠፋ ስናስቀይም ከሕጉ ከመመሪያው ስንወጣ የማይደረገው ነገር ስናደርግ እያወቅን ስናጠፋ እዚያው ላይ የማያዳምጥ ዝም ብሎ ጊዜ ለንስሐ የሚሰጥ ኧረ ቸር ነው፣ ኧረ ቸር ነው ክርስቲያኑ። እግዚአብሔር ቸር ነው። ክፉ ጠላታችን ሰይጣንማ በጨለማ በድብቅ ኃጢአት ያሰራል፣ በአደባባይ ላይ ያንተራል። ዓለመኛው ጠላታችን ኃጢአት ሳይሰራም በድብቅ ቤት አዘግቶ ኃጢአት አሰርቶ በአደባባይ ግን እንዳይነሳው ይጥራል። ቸር ነው እግዚአብሔር። ቸር ብቻ ነው ክርስቲያኖች፣ ይቅርም ባይ ነው። እስኪ አገላውጡ አንቡ። እግዚአብሔርን አስቀይመው በድለው በኃጢአት ብለው ይቅር በለኝ ሲሉ ይቅር አላችሁ የተባላለን የክርስቲያኖች እግዚአብሔር ዛሬ ይቅር ባይ ነው፣ ነገ ይቅር ባይ ነው፣ ከነገ ወዲያም እግዚአብሔር ይቅር ባይ ነው። ይቅር በለን ብለን እኛ ወደ እግዚአብሔር መምጣት ግን የእኛ ግዴታችን ነው። ክርስቲያኖች ይቅር በለን ካልነው እግዚአብሔር ወዲያውኑ ፊት ያዞራል። ደቂቃ ሴኮንድ አይፈጅበትም እግዚአብሔር። ለምን? ይቅርታ የባህሪው ነው። እኛ ይቅርታን ትዕግስትን ልንለማመድ ልንማር እንችላለን። ፈጣኖች፣ ትኩሶች፣ ተናዳጆች ልንሆን እንችላለን።
ይህንን ይቅርታን ትዕግስተኛ ለመሆን ግን ሞክራለን። እግዚአብሔር ግን ይቅርታ ቸርነቱ የባህሪው ነው። ረሁቀ መዓት ወብዙኃ ምሕረት ወጻድቅ መዓቱ የራቀ ምሕረቱ የቀረበ አንድን ረሁቀ መዓት ወብዙኃ ምሕረት ምሕረቱ የበዛ መዓቱ ደግሞ ያነሰ ጻድቅ የባህሪ አምላክ ነው አለ የእግዚአብሔር ዳዊት። እግዚአብሔር ምሕረቱ የበዛ ነው። ክርስቲያኖች የበዛ በጣም የበዛ ለምን? የምሕረት አምላክ ነው። አሁን እኛ የምንኖር እንደ እግዚአብሔር ምሕረት ነው የምንኖረው። በእግዚአብሔር ምሕረቱ ጠብቆ ነው። ልብሳችን የእግዚአብሔር ምሕረትና ቸርነት ነው። ምግባችን የእግዚአብሔር ምሕረትና ቸርነት ነው። የቆምንበት ምድር በእግዚአብሔር ቸርነት የጸና ነው። በውሃ ላይ እኮ ነው ምድር የጸናች። ዛጽና ለምድር ዲበመይ አይነት ክርስቲያኑ ምድር በውሃ ላይ ያለ ካሳ ያጸና፣ ሰማይን ደግሞ ያለ ምሰሶ ያቆመ ይህ አምላክ ምሕረቱ የበዛ ነው። መዓቱ ደግሞ የራቀ ነው። ምሕረቱ በጣም ብዙ ነው። መዓቱ ደግሞ በጣም ትንሽ ነው። ለምን? እግዚአብሔር መዓቱ ብዙ ምሕረቱ ትንሽ ቢሆን ኖሮ ማን ይነሳ ማን ይኖር ነበር? የእግዚአብሔር ልጅ እግዚአብሔር መሐሪ ባይሆን ኖሮ ፍጥረት የሚባል በምድር ላይ አይኖርም ነበር። ደግሜ እናገራለሁ። እግዚአብሔር ቸር ባይሆን ኖሮ እግዚአብሔር ይቅር ባይ ባይሆን ኖሮ ትንኝ ሳትቀር ፍጥረት የሚባል በምድር ላይ አይኖርም ነበር። የእግዚአብሔር ምሕረትና ቸርነት የበዛ ስለሆነ ግን ሁላችንም እንዲሁ እንኖራለን። በጽድቅ አለምን ነው በኃጢአት ነው። በእውነት አለምን ነው በሐሰት ነው። ለምን እንተባበቃለን? ለምን ዋሻለን? ዛሬ ሥላሴ አለቀ። ሥላሴ ቤተክርስቲያን ውስጥ አለ ለመኖሩ ፊት አለ ያለ። አሁን ሁላችን እውነተኞች ነን። አሁን ሁላችን በሰላምና በፍቅር የምንኖር። ስንቶቻችን በቂም በተንኮል ውስጥ ነው ያለን? ስንቶቻችን በዘረኝነት ውስጥ ነው ያለን? ስንቶቻችን በጎጠኝነት ውስጥ ነው ያለን? ስንቶቻችን ባሉባልታ ውስጥ ነው ያለን? አሁን ለነገር የማይወዝን አንዱን ከስራ የሚያሳድር አንዱን ከስራ የሚያስባድር ያልሆነውን ሆነ ያልተደረገውን ተደረገ ያልሰማውን ሰማው ነው የሚያወራ የሚቀባጠር ስንቱ ነው ክርስቲያኖች? ስንቱ ነው የሚዘሙተው? ስንቱ ነው የሚሸረሙጠው? ስንቱ ነው አካሉን ገላውን ሽጦ የሚኖረው? አንድ ሚስት ለአንድ ባል ተብሎ ስንቱ ነው በዚህ ቃል ትምህርቱ የሚኖረው ክርስቲያኖች? እግዚአብሔርማ ቸር ነው። የእግዚአብሔር ምሕረቱማ የበዛ ነው። ምሕረቱ ባይበዛ እኮ አልጋው ቤት ያጋልጥ ነበር። አይጋልጥ ነበር? ያጋልጥ ነበር እኮ ዛጋ ችግሩን ስትገለጠው ምናልባት ከባል መደበቅ ከሚስት መደበቅ ሊቻል ይችላል። ከእግዚአብሔር መደበቅ አይቻልም። የሚያዙ ክርስቲያኖች ማንኛውም በደል ስንሰራ ከሰዎች ልንደበቅ ልንሸሸግ እንችላለን። በመሆኑ ከእግዚአብሔር ግን መደበቅ አይቻልም። እግዚአብሔርን መሰወር አይቻልም። እግዚአብሔር ሁሉ በእጁ ስለሆነ ማለት እዚህ ቀስ ቦታ ወይት ባሰልፈ ይሄ ደግሞ በጣም ይገርማል። በበደልነው ባስቀየምነው ጊዜ ዕለት ፈርዶ ዕለት አያጠፋል። ዕለት ፈርዶ ያጠፋል። እግዚአብሔር ጊዜ ለንስሐ ይሰጣል። እስኪ ቆይ ይመለሱ እንደሆነ ይላል። እያጠፋን እኮ ነው። አይቶናል እኮ ግን እንዳላይ ሰምቶናል እኮ ግን እንዳልሰማ። ምን ያህል ትዕግስት ነው የሚመለስ? ኧረ እንዴት ያለ ቸርነት ነው ግን! ኧረ እንዴት ያለ የዋህነት ነው ግን! ኧረ ምን ያህል ችሎታ ነው ግን! እያየን እያስቀየን ዝም ብሎ ግን እኛማ ትንሽ ነገር ስንሰማ ትንሽ ነገር ስናይ ምን ያህል እንደምንቸኩል አንድ ነገር ሲናገር ሁለት ነገር እጥፍ ለመመለስ ትዕግስት እኮ የለም ክርስቲያኖች። በጣም ችግሮች እኮ ነን ክርስቲያኖች። በጣም በጣሞች እኮ ነን ክርስቲያኖች። እግዚአብሔር ቸር ነው። አኮ በእንተ ኃጢአትነ ዘገበርነ ለነ እንደ በደላችን እንደ ኃጢአታችን አዎ መከራ አላመጣብንም። በምስኪ ሁላችሁ እንደ ኃጢአታችን ነው ሁላችሁ መከራ አላመጣብንም። አሁን እግዚአብሔር እንደ ኃጢአታችን መከራ አመጣብንን አላመጣብንም። እንደኛ ኃጢአት መከራ ይመጣብን ሆማ በጭንቅ ውስጥ ነበር ያለ በተናነቅም ነበር።
ወጥተን አንገባም ነበረ። ኃጢአታችን እኮ በጣም ሞልቷል እንዴ! ኃጢአታችን ከመጠን በላይ ገብቷል። እህቶች ወጥ ስትሰሩ ታውቁታላችሁ እናንተ እንግዲህ በስቶቭ የሚሆን በእንጨት የሚሆን እዚያው አካባቢ ሆናችሁ ካልተቆጣጠራችሁ ቶሎ ይገነፍላል አይደል? በተለይ ዘይት የሌለው ወጥ ቶሎ ይገነፍላል አይደል? ዘይቱን ትንሽ ያስቀረዋል መስለኛል። እናንተ ነው የምታውቁት። የእኛ ኃጢአት እንደዚህ ገብቷል። ግን እግዚአብሔር እንደ ኃጢአታችን መከራ አላመጣብን። ወይ ፈደየነ በከመ ሀበሳነ እንደ ትልቁ በደላችን እግዚአብሔር አልከፈለንም። እንደ ኃጢአታችን አልከፈለንም። ዝም ብሎ በትዕግስት እያየን ዝም ብሎ አየን ማለት እየበደልን እንኖራለን ማለት አይደለም። ብለን እንጋለጣለን። ኃጢአት ማለት ሰውን ከእግዚአብሔር የሚለይ በኃጢአት እየኖሩ ከእግዚአብሔር ጋር ኖራሉ ማለት አይቻልም። ከእግዚአብሔር የተለየ ሕይወት ደግሞ ፍሬኑ የተበላሸ መኪና ማለት ነው። ባጭር ማለት ነው። ብንነግር የምናተርፈው ከእግዚአብሔር ጋር ስለሆን ነው። ብንማር ጥሩ ውጤት የምናመጣው ከእግዚአብሔር ጋር ስለሆን ነው። ትዳር ብንይዝ የሰመረ የተወደደ መልካም ትዳር የሚሆነው ከእግዚአብሔር ጋር ስለሆን ነው። ጥሩ ልጆች መውለድ የሚቻለው ከእግዚአብሔር ጋር ስለሆን ነው። እመሩን ማንኛውም ጉዳይ ከእግዚአብሔር ተለይተን አንድ ነገር የሚሳካ ነገር ይሄ በዚህ ስንሰራው በዚህ የሚፈርስ ነው። አመለጥን ስንል ይበላሽብናል እንላለን እኮ ብዙ ጊዜ ሄደን ጉዳያችን ጫፍ ላይ ሊደርስ ሲል ይበላሻል እንላለን። ተብላችሁባቸው ጋር ክርስቲያኖች ሲገቡ አንድ ጉዳይ ጀምራችሁ አንድ ዓላማ ጀምራችሁ ሂዶ መጨረሻ ላይ ይበላሽባችኋል። ይበላሻል። ለምን? ይኸው ከእግዚአብሔር ማለት ነው ማለት ነው። ከእግዚአብሔር ጋር አሁን ማለት ነው። እስኪ ንገሩኝ፣ እግዚአብሔር ጋር ሆኖ ያላሸነፈ እግዚአብሔር ጋር ሆኖ ውጤታማ ያልሆነ አንድ ነቢይ፣ አንድ ሐዋርያ፣ አንድ ሰማዕት እስኪ ጥቀሱ። ሲንጥቀስ እግዚአብሔር ጋር የሆኑ ሰዎች ቆመዋል። ከእግዚአብሔር የተለዩ ሰዎች ለዘላለም አብርሃም ሥላሴ ለዘላለም አብርሃም ሥላሴ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ ለዘላለም አብርሃም ሥላሴ ለዘላለም አብርሃም ሥላሴ ተመረጠች ነፍሴ አንተን ለመወደስ ከላከ አርያም በሥላሴ መቅደስ በአንድነት ሦስትነት በዙፋኑ ሞቶ የሚሳነው የለም የሥላሴ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ ለዘላለም አብርሃም ሥላሴ ለዘላለም አብርሃም ሥላሴ ከመንገድ አለቆ የወደቀ ላንሳ የተራበ ላብላ የታመመ ልርሳ እንደ አብርሃም አድርገኝ እንደ በጎ ቤቴ እንዲሞላ አንተ በረድ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ ለዘላለም አብርሃም ሥላሴ አብርሃም ሥላሴ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ ለዘላለም አብርሃም ሥላሴ ለዘላለም አብርሃም ሥላሴ ጠፈርን በውሃ በጥበብ የሠራ እኔ ሲገርመኛል የሥላሴ ሥራ ኑና ተመልከቱ ታምራት ሲሠራ ሰዎችን በሉ ወላዱን ሳራ ኃይሌ ብርታ
ሥላሴ አብ አንድያ ልጁን እስኪሰጥ ወዶናል። ወልድም በተዋሕዶ እኛኑ መስሎናል። ኃይሉ ተገለጠ የመንፈስ ቅዱስ የቅዱሳን አሐዱ ሲያድን ሲፈውስ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ ለዘላለሙ አብርሃሙ ሥላሴ ለዘላለሙ አብርሃሙ ሥላሴ እኮ መዓዛ ሽቶዬ ነሽ በሰው ሁሉ ፊት ዘመርኩልሽ ባንቺ ጣፈጠ አልጫነቴ እጠራሻለሁ እመቤቴ ባንቺ ጣፈጠ አልጫነቴ እጠራሻለሁ እመቤቴ በመዓዛ ሽቶዬ ነሽ በሰው ሁሉ ፊት ዘመርኩልሽ
ዝማሬ መላእክት ያሰማልን። የአገልግሎት ዘመኑን ይባርክልን፣ ይቀድስልን። እኛም በሰማነው